ለጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት። እግዚአብሔር ሆይ እናመሰግናለን። ዛሬም ደግሞ በቃልህ ተናገረን። ለዚህ ጉባኤ መልእክት አለ። እንደተናገርከኝ ለወንድሞቼም ለእህቶቼም እንድትናገር ልባቸው እንዲከፈት በመልካም መሬት ላይ ቃልህ እንዲወድቅ 100 ፍሬም እንዲያፈራ በኢየሱስ ክርስቶስ ስም እጸልያለሁ። የዘላለም አባት እግዚአብሔር ሆይ ሁሉን ላንተ አሳልፈን ሰጠን። ሕዝብህን የሚያስጨንቅ ሕዝብህን አእምሮን የሚጨመድድ ማንኛውም የጠላት ፍላጻ በቃልህ ጉልበት የተበተነ ይሁን። እግዚአብሔር አንተ ትልቅ ነህ። የእግዚአብሔር መንፈስ ባለበት በዚያ አርነት አለ ተብሎ ተጽፏል። እግዚአብሔር አንተን እያወቅን ላንተ እየኖርን ካንተ ጋር እየኖርን አእምሯችን መጨነቅ የለበትም። ዛሬ የቃልህ ጉልበት በዚህ ጉባኤ ይገለጥ። ኃይልህ ይለፍ። በአንደበታችን ላይ ያስቀመጥከው የቃልህ እውነት በኢየሱስ ክርስቶስ ስም ይንቀሳቀስ። ማትሮፓንቻና ማጋንዶ ሴፕሬለቬዲያ ማሳብ ወገኖቼ፣ በዘፍጥረት ላይ የእግዚአብሔር ቃል ሲናገር እግዚአብሔር አብ ሰማይ ይሁን አለ፣ ሰማይ ሆነ። ምድር ይሁን አለ፣ ምድር ሆነ። ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔር በቃሉ እየተናገረ ሁሉ ሆነ ይላል። የእግዚአብሔር ቃል ሲናገር የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ ይላል። በውሃ ላይ ሰፎ ነበረ። ለምን መሰላችሁ? እግዚአብሔር የብሱንና ውሃውን ስላለየው ይሄ አሁን ዓለምን እያናወጠ ያለው ውሃ ገደብ አልተሰራለትም ነበር። አሸዋ ዙሪያውን አልነበረውም ነበር። ስለዚህ ኃይል ነበረው። ያንን ኃይል ሊቆጣጠር የነበረው በውሃው ላይ ሰፎ የነበረው የእግዚአብሔር መንፈስ ነው። አሜን። አጽንቶ አቁሞት ነበር። ለምን? ውሃ ኃይል ስለነበረው፣ ገደብ ስላልነበረው። አሸዋን ገደብ አደረግኩልሽ አለ ባህሩ ሲናገር ኤርምያስ ምዕራፍ 5 ላይ። ያ ገደብ ስላልተሰራ በውሃ ውስጥ ያለው ኃይል እንዳይንቀሳቀስ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ዛሬም በሕይወታችን የሚያናውጠንን ኃይል በውስጣችን ያለው መንፈስ ቅዱስ በኢየሱስ ክርስቶስ ስም ጸጥ ያደርገዋል። የሚነቀለውን ይነቅለዋል፣ የሚገለበጠውን ይገለብጠዋል፣ የሚወጣውን ያስወጣዋል። በሕይወታችን በአእምሯችን መረጋጋት ይሆናል። የእግዚአብሔር መንፈስ በሙላት ተንቀሳቀስ። በሙላት በዚህ ስፍራ እለፍ። ከቃልህ ጀርባ ተንቀሳቀስ። ከቃልህ ጀርባ ስራ። ሁሉን ላንተ አሳልፈን